አሁን ላይ በጣም ብዙዎቻችን ውበትን ፍለጋ የተለያዩ ነገሮችን እናደርጋለን። ከነዚህም ነገሮች ውስጥ የተለያዩ ቫይታሚኖችን እንጠቀማለን። እነዚህም ቫይታሚኖች ለጥፍራችን ጤንነት እንዲውል ብለን፣ ለቆዳችን ጤንነት እንዲውል ብለን፣ ለፀጉራችን ጤንነት እንዲውል ብለን እነዚህም ቫይታሚኖች እንጠቀማለን። እነዚህ ቫይታሚኖች እውነት ለዚህ አገልግሎት ይውላሉ? እነዚህም ቫይታሚኖች እነማን ናቸው መውሰድ ያለባቸው? እነዚህ ቫይታሚኖች የተለያዩ የምርመራ ውጤትን ሊያዛቡ እንደሚችሉስ ስንቶቻችን ነው የምናውቀው? ሰላም ጤና ይስጥልኝ። ዶክተር ከበደ እባላለሁኝ። ለዚህ ቻናል አዲስ የሆናችሁ ላይክ አድርጉ፣ ኮሜንት አድርጉ፣ ሰብስክራይብ አድርጉ። ከ85% በላይ የምትሆኑ ሰዎች ቻናሌን ሰብስክራይብ ሳታደርጉ ነው የምትመለከቱት እና ሰብስክራይብ አድርጋችሁ ብትመለከቱ ጠቃሚ መረጃዎችን ወደ እናንተ ይዤላችሁ እመጣለሁኝ። በዛሬው ርዕሳችን ስለምንድን ነው የምንመለከተው? ስለ ተለያዩ ቫይታሚኖች እንመለከታለን። እነዚህ ቫይታሚኖች ለምን አገልግሎት ይውላል ተብሎ ነው የሚታሰቡት? ለቆዳ ጤንነት፣ ለጥፍር ጤንነት፣ ለፀጉር ጤንነት ይውላል ተብሎ ነው የሚታሰቡት። ስለዚህ ስለነሱ ሰፋ አድርገን እንመለከታለን። ከእናንተ የሚጠበቀው አብራችሁኝ መቆየት ነው። ጠቃሚ ቪዲዮም ስለሆነ ማለት ነው። በመጀመሪያ ፀጉራችን፣ ጥፍራችን፣ ቆዳችን የተለያዩ የሚያስፈልጋቸው ቫይታሚኖች አሉ፣ የሚያስፈልጋቸው ሚኔራሎች አሉ። እነዚህ ነገሮች ምንድናቸው የሚሉትን እንመልከት። የመጀመሪያው ምንድነው? ባዮቲን የምንለው ወይም ቫይታሚን ቢ7 የምንለው እሱ ያስፈልጋል። ዚንክ ያስፈልጋል፣ አይረን ያስፈልጋል፣ ሴሊኒየም ያስፈልጋል፣ ቫይታሚን ሲ ያስፈልጋል፣ ቫይታሚን ኢ ያስፈልጋል፣ ኬራቲኒን ያስፈልጋል። ሌሎችም ንጥረ ነገሮች አሉ። ለምን የሚያስፈልጉ? ለቆዳችን፣ ለፀጉራችን፣ ለጥፍራችን ጤንነት የሚያገለግሉ ማለት ነው። ነገር ግን ገበያውና ሳይንሱ የተለያዩ ነገሮች ናቸው። ገበያን ለመሳብ ተብሎ የተለያዩ ፕሮሞሽኖች ይሰራሉ። ስለምን? ስለተለያዩ ቫይታሚኖች ማለት ነው። በተለይ ደግሞ ባዮቲን የምንለው ወይም ቫይታሚን ቢ7 ስለምንለው በጣም ብዙ ታዋቂ ሰዎች የተለያዩ ፕሮሞሽኖችን ይሰራሉ። ከነዚህም ፕሮሞሽኖች ውስጥ ፀጉሬን አረዘመልኝ፣ ፀጉሬን እንዳይሰባበር አረገ፣ ውበቴን አጎላው የሚሉ ሰዎች አሉ። ይሄ ባዮቲን ወይም ቫይታሚን ቢ7 አንጀታችን ውስጥም ይመረታል። በምን አማካኝነት? በጤናማ ባክቴሪያ አማካኝነት በትንሽ መጠን አንጀታችን ውስጥ ይመረታል። እሱም ብቻ አይደለም፣ በምንመገባቸው ምግቦች ውስጥም ይህንን ቫይታሚን እናገኛለን። ስለዚህ ቫይታሚኑን ከአንጀታችን መመረት የሚችል ከሆነ ከተለያዩ ምግቦች ማግኘት ምንችል ከሆነ ለምንድን ነው ይሄንን ቫይታሚን የምንወስደው? በጣም ብዙ ሰዎች ደግሞ ይሄ ቫይታሚን እጥረት አለብኝ ብለው ያምናሉ። እውነታው ግን እንደዛ አይደለም። ይሄ ቫይታሚን እጥረት የሚኖርባቸው ሰዎች በጣም ጥቂት ሰዎች። ስለዚህ እናንተ ይሄንን ቫይታሚን ባዮቲን የምንለውን የምትወስዱ ከሆነ ምን እያደረጋችሁ ነው? ሰውነታችሁን ያለ አግባብ ለዚህ ቫይታሚን እየዳረጋችሁት ነው። ስለዚህ ይህን ቫይታሚን እናንተ ዝም ብላችሁ ስትወስዱ ጤናችሁን ምን እያደረጋችሁ ነው ማለት ነው? እየጎዳችሁ ነው። ለምን? ይሄ ቫይታሚን አንጀት ውስጥ ስለሚመረት። ሌላው ደግሞ በምንመገባቸው እያንዳንዱ ምግቦች ውስጥ አሉ። ለምሳሌ የምንመገበው ምግብ እንቁላል ውስጥ አለ፣ ምስር ውስጥ አለ፣ የተለያዩ የለውዝ ዝርያዎች ውስጥ አለ። ይሄ ባዮቲን የምንለው የተለያዩ የምንመገባቸው ምግቦች አሉ አይደል? እነሱስ በትንሽ መጠን አለ። እኛ የምንፈልገው በትንሽ መጠን ነው። ምን አክል? 30 ማይክሮግራም ብቻ ነው በቀን ውስጥ እኛ የሚያስፈልገን። ነገር ግን ማርኬቱ ላይ ያለው የባዮቲን መጠን ከ5000 እስከ 10000 ማይክሮግራም ነው። አስቡት ልዩነት። ስለዚህ ይሄ ቫይታሚን ያስፈልገኛል ብላችሁ የምትወስዱ ሰዎች ጥንቃቄ ልታረጉ ይገባል ማለት ነው። እንደ ጥያቄ አእምሯችሁ ውስጥ የተፈጠረ ነገር አለ ብዬ አስባለሁ። እሱ ምንድነው? ሰዎች እኮ የተለያዩ ቫይታሚኖችን እየተጠቀሙ ነው፣ ፀጉራቸው ያማረ የሆነው፣ ጥፍራቸው ያማረ የሆነው፣ ቆዳቸው ያማረ የሆነው ልትሉ ትችላላችሁ። ሳይኮሎጂው እና ባዮሎጂው አንድ አይደሉም። ሳይኮሎጂካሊ ሰዎች የሚያስቡት እነዛን ሰፕሊሜንቶች ወይም እነዛን ቫይታሚኖች ስለወሰዱ ቆዳቸው ያማረ እንደሆነ፣ ጥፍራቸው ያማረ እንደሆነ፣ ፀጉራቸው ያማረ እንደሆነ ነው የሚያስቡት። ነገሩ ግን እንደዛ አይደለም። እናንተ ያንን ሰፕሊሜንት ስትወስዱ ወይም እነዛን ቫይታሚኖች ስትወስዱ አመጋገባችሁንም በዛው ታስተካክላላችሁ አይደለ? እንቅልፋችሁንም በደንብ ትተኛላችሁ። እነዚህን ነገሮች በስርዓቱ የምታረጉ ከሆነ ጤናችሁ ምን ያለ ነው? የተጠበቀ ነው። ጤናችሁ የተጠበቀ ከሆነ ደግሞ ቆዳችሁ ላይ የሚከሰት ጉዳት አይኖርም፣ ጥፍራችሁ ላይ የሚከሰት ጉዳት አይኖርም፣ ፀጉራችሁ ላይ የሚከሰት ጉዳት አይኖርም ማለት ነው። ስለዚህ በቂ እንቅልፍ ስለምታገኙ ቆዳችሁ ያማረ ይሆናል፣ ፀጉራችሁ ያማረ ይሆናል፣ ጥፍራችሁ ያማረ ይሆናል። ይሄ ከሰፕሊመንቱ የምታገኙት ኢፌክት ሳይሆን አመጋገባችሁን በማስተካከላችሁ እንቅልፋችሁን በማስተካከላችሁ የምታገኙት ጥቅም ነው ማለት ነው። ብዙ ሰዎች ማትገነዘቡት ሌላው ነገር ምንድነው? እነዚህ ሰፕሊመንቶች ያስፈልጉናል ብላችሁ የምትሉ ሰዎች አላችሁ። ለማን ነው እነዚህ ሰፕሊመንቶች የሚያስፈልጉት? ለምሳሌ ባዮቲን መውሰድ ያለባቸው እነማን ናቸው? የባዮቲን እጥረት ያለባቸው ሰዎች። አይረን መውሰድ ያለባቸው እነማን ናቸው? የአይረን እጥረት ያለባቸው ሰዎች ናቸው። ስለዚህ እጥረቱ ያለበት ሰው ነው መውሰድ ያለበት ምንን? እነዚህን ቫይታሚኖች፣ እነዚህን ሰፕሊመንቶች። ያለበለዚያ ግን በራሳችሁ
ራሳችሁ እየገዛችሁ መጠቀም አግባብ አይደለም ማለት ነው። አእምሯችሁ ውስጥ ጥያቄ ሊፈጠር ይችላል። እሱም ምንድነው ታዲያ እነማን ናቸው እነዚህን ቫይታሚኖች መውሰድ ያለባቸው እነዚህ ሚኒራሎች መውሰድ ያለባቸው ልትሉ ትችላላችሁ። ለምሳሌ የአይረን እጥረት ያለበት ሰው አይረን መውሰድ አለበት። የባዮቲን እጥረት ያለበት ሰው ባዮቲን መውሰድ አለበት። የዚንክ እጥረት ያለበት ሰው ዚንክ መውሰድ መቻል አለበት። የፕሮቲን እጥረት ያለበት ሰው ፕሮቲን መመገብ መቻል አለበት። የተለያዩ ህመሞች ያለባቸው ሰዎች እነዛ ህመማቸው ምን ማድረግ አለበት መታከም አለበት ማለት ነው። ይህንን ሳታረጉ የተለያዩ ቫይታሚኖችን መውሰዳችሁ ምንም አይነት ጥቅምን አይሰጣችሁም ማለት ነው። ሌሎችም ችግሮች አሉ። ምን የምታረጉበት ሰፕሊመንቶችን የምትወስዱበት ማለት ነው። ነገር ግን ዝም ብላችሁ ከየፋርማሲው ስቶሩ የምትገዟቸውን ቫይታሚኖች ማቆም መቻል አለባችሁ። አመጋገባችሁ ላይ ፎከስ ማድረግ መቻል አለባችሁ ማለት ነው። የቫይታሚን እጥረት ካልሆነ ፀጉሬ እንዲረግፍ የሚያደርገው ምንድነው? የቆዳዬ ጤንነት የተጠበቀ እንዳይሆን የሚያደርገው ምንድነው? የፀጉሬ ጤንነት የተጠበቀ እንዳይሆን የሚያደርገው ምንድነው ልትሉ ትችላላችሁ። እነዚህም ነገሮች ምንድናቸው? የመጀመሪያው ስትረስ ነው፣ ጭንቀት በሚኖርበት ሰዓት ላይ የቆዳችሁ ጤንነት የተጠበቀ እንዳይሆን ያደርጋል። የጥፍራችሁ፣ የፀጉራችሁ፣ በአጠቃላይ የሰውነታችሁ ጤንነት የተጠበቀ እንዳይሆን ያደርጋል። ሌላኛው የታይሮይድ ህመም ካለ ወይም የእንቅርት ህመም ካለ እሱም ምንን ያስከትላል? የተለያዩ የሰውነት ላይ ለውጦችን፣ ጥፍራችሁ ላይ፣ ፀጉራችሁ ላይ፣ ቆዳችሁ ላይ የተለያዩ ለውጦችን ያመጣል። ሌላኛው የፕሮቲን እጥረት ካለ ይህን ችግር ያመጣል። የአይረን እጥረት ካለ ክብደታችሁን በፍጥነት የምትቀንሱ ከሆነ የፀጉራችሁ ጤንነት የተጠበቀ እንዳይሆን ያደርጋል። ፕሮቲን በከፍተኛ መጠን ስለሚቀንስ ማለት ነው። ስለዚህ እነዚህ ከላይ ጠቀስናቸውና ሌሎችም አሉ ምንን የሚጎዱ የጥፍራችሁን ጤንነት የሚጎዱ የፀጉራችሁን ጤንነት የሚጎዱ እና ቆዳችሁን ጤንነት የሚጎዱ ማለት ነው። እነዚህን ከላይ ጠቀስናቸውን ችግሮች ሳታውቁ ዝም ብላችሁ ቫይታሚንን መውሰድ እንዴት መሰላችሁ? እሳት እየነደደ ቤታችሁ ውስጥ ቀለም እንደመቀባት ማለት ነው። በእሳት እየተቀጣጠለ ነው ቤታችሁ፣ ቀለም እየቀባችሁ ነው። ያ ማለት ምን ማለት ነው? ውስጣችሁ ላይ ችግር አለ፣ የተለያዩ ህመሞች አሉ። እነዛን ህመሞች ሳታክሙ የጥፍራችሁን ጤንነት ለመጠበቅ ተሯሯጣላችሁ፣ የቆዳችሁን ጤንነት ለመጠበቅ ተሯሯጣላችሁ፣ የፀጉራችሁን ጤንነት ለመጠበቅ ተሯሯጣላችሁ። ስለዚህ ማድረግ የሚገባችሁ ትክክለኛው ችግር ምንድነው? ይሄንን የቆዳ ችግር ያመጣው፣ ይሄንን የጥፍር ችግር ያመጣው፣ ይሄንን የፀጉር ችግር ያመጣው የሚለውን ነገር በመጀመሪያ ልታውቁ ይገባል ማለት ነው። ቀደም የጠቀስኩላችሁን ባዮቲን የሚባለውን ወይም ቫይታሚን ቢ7ን በከፍተኛ መጠን በምትወስዱበት ሰዓት ላይ የተለያዩ የምርመራ ውጤቶችን ያዛባባቸዋል። እነዚህ የምርመራ ውጤቶች ምንድን ናቸው? እነማንን ነው የሚያዛባው የሚለውን ነገር እንመልከት። የመጀመሪያው የእንቅርት ምርመራ ውጤትን ያዛባባቸዋል። የእርግዝና ምርመራ ውጤትን ያዛባባቸዋል። ድንገተኛ የልብ ህመም ኖሮ ካርዲያክ ትሮፖኒን ሲሰራ የሱን ውጤት ያዛባል ማለት ነው። ስለዚህ ቀደምም ብያችኋለሁኝ ባዮቲን የምንለው ቫይታሚን እጥረት በጣም ጥቂት ሰዎች ላይ ነው የሚከሰተው። እናንተ ይሄንን ቫይታሚን ዝም ብላችሁ በምትወስዱበት ሰዓት ላይ ከላይ የጠቀስናቸውን የምርመራ ውጤቶች ያዛባል ማለት ነው። ይሄ ደግሞ ህይወታችሁን አደጋ ላይ ስለሚጥል በአፋጣኝ ማቆም መቻል አለባችሁ። ያለ ሐኪም ትዕዛዝ ባዮቲንን ወይም ቫይታሚን ቢ7ን መውሰድ የለባችሁ ማለት ነው። ባዮቲን የተለያዩ የምርመራ ውጤቶችን ያዛባል ብያችኋለሁ። ነገር ግን በሐኪም ትዕዛዝ ባዮቲንን እየወሰዳችሁ ያላችሁ ሰዎች እነዚህም ከላይ የጠቀስናቸው ምርመራዎች ከማድረጋችሁ ከ2 ቀን ወይም ከ3 ቀን በፊት ባዮቲንን ማቆም መቻል አለባችሁ። ምን እንዳይሆን? የምርመራ ውጤታችሁ እንዳይዛባባችሁ ማለት ነው። ይህንን በማድረግ ህይወታችሁን መታደግ ትችላላችሁ። አሁን ደግሞ የምንመለከተው በጣም ብዙ ሰዎች የሚጠቀሙትን ኮላጅን ነው። ኮላጅን ምንድን ነው? ፕሮቲን ነው። ምን አይነት ፕሮቲን? ስትራክቸራል ፕሮቲን። ምን ውስጥ ይገኛል? አጥንታችን ውስጥ ይገኛል፣ ጅማቶቻችን ውስጥ ይገኛል፣ ቆዳችን ላይ ይገኛል፣ የተለያዩ የሰውነት ክፍሎቻችን ላይ ይሄ ኮላጅን ይገኛል። ነገር ግን አሁን ላይ በጣም ብዙ ሰዎች ይህን ኮላጅን ይጠቀማሉ። ይህን ኮላጅን በመጠቀማቸውም ጥሩ ጤንነት ላይ እንዳሉ እንዲሰማቸው ያረጋቸዋል ማለት ነው። ነገር ግን ኮላጅን ብቻውን ምንም የሚያደርገው ነገር የለም። አምራዊ ለውጥን አያመጣም። ምን መካተት መቻል አለበት? ጤናማ ስብ መካተት መቻል አለበት። አመጋገባችሁን ማስተካከል መቻል አለባችሁ። እንቅልፋችሁን በስርዓቱ መተኛት መቻል አለባችሁ። የሰንስክሪን መጠቀም መቻል አለባችሁ። ምንን ለመከላከል? የቆዳችሁን ጉዳት ለመከላከል፣ ቆዳችሁ ላይ የሚከሰቱትን ችግሮች ለመከላከል ማለት ነው። ስለዚህ ይህንን ሳታረጉ ዝም ብላችሁ ኮላጅንን እንዳትጠቀሙ። ኮላጅን በጣም ብዙ የጤና እክሎችን ያስከትላል። ስለ ኮላጅን አንድ ቀን በደንብ አድርጌ ቪዲዮ ሰራላችኋለሁ እና ኮላጅንን ከምትጠቀሙ ምን ማድረግ ትችላላችሁ? ኮላጅንን ለማግኘት የተለያዩ አማራጮችን መጠቀም ትችላላችሁ። ለምሳሌ የበግ እግር ቀቅሎ መጠቀም ሊሆን ይችላል። የዶሮ እግር ቀቅሎ መጠቀም ሊሆን ይችላል። የከብት እግር መመገብ ሊሆን ይችላል። እነዚህም በማድረግ ኮላጅን ማግኘት ትችላላችሁ። ያለአግባብን ኮላጅንን ስትጠቀሙ ከፍተኛ የሆነ የጤና እክል ይገጥማችኋል ማለት ነው። የጥፍራችሁን፣ የፀጉራችሁን፣ የቆዳችሁን ጤንነት የሚጠብቁላችሁን የተለያዩ ምግቦችን እንመልከት። የመጀመሪያው ምንድነው? ፕሮቲን ነው። ፕሮቲን በበቂ ሁኔታ ያስፈልጋል። ስፔሻሊ ደግሞ እድሜያችሁ እየጨመረ በሚሄድበት ሰዓት ላይ ፕሮቲን ያስፈልጋችኋል። ለምን? ለቆዳችሁ ጤንነት፣ ለምን? ለሰውነታችሁ ጤንነት፣ ጡንቻዎቻችሁ እንዳያልቁ ማለት ነው። ስለዚህ ይህንን በመመገብ የቆዳችሁን ጤንነት መጠበቅ ትችላላችሁ። የፀጉራችሁን ጤንነት መጠበቅ ትችላላችሁ። የጥፍራችሁን ጤንነት መጠበቅ ትችላላችሁ። እንደሚታወቀው ጥፍራችን ምንድነው? ፕሮቲን ነው። እንደሚታወቀው ፀጉራችን ምንድነው? ፕሮቲን ስለሆነ ማለት ነው። ሁለተኛው ምንድነው? በአይረን የበለጸጉ ምግቦችን መመገብ ነው። ለምናችሁ
ለጤናችሁ ጤንነት፣ ለጥፍራችሁ ጤንነት፣ ለፀጉራችሁ ጤንነት፣ ለቆዳችሁ ጤንነት ብቻ ለሁሉም የሰውነታችሁ ጤንነት አይረን ያስፈልጋል። አይረን ደግሞ የምታገኙባቸው ብዙ አማራጮች አሉ። ለምሳሌ ቀይ ስጋ መመገብ ሊሆን ይችላል፣ ምስር መመገብ ሊሆን ይችላል፣ ጤፍ መመገብ ሊሆን ይችላል። የተለያዩ የእህል ዝርያዎችን መመገብ የአይረን ይዘታችሁ ከፍ እንዲል ያደርጋል። የቆዳችሁ ጤንነት፣ የሰውነታችሁ ጤንነት የተጠበቀ እንዲሆን ያደርጋል ማለት ነው። ሶስተኛው መመገብ ያለባችሁ ጤናማ ስብ ያላቸው ምግቦች መመገብ ነው። ለምሳሌ አቮካዶ መመገብ፣ ተልባን መመገብ የሰውነታችሁ ጤንነት የተጠበቀ እንዲሆን ያደርጋል። በዛውም ውበት ከቆዳ አይደል የሚወጣው። ጥፍራችሁ ጤንነቱ የተጠበቀ ይሆናል። ቆዳችሁ ጤንነቱ የተጠበቀ ይሆናል። ፀጉራችሁ ጤንነቱ የተጠበቀ ይሆናል ማለት ነው። አራተኛው መመገብ ያለባችሁ በቫይታሚን ሲ የበለጸጉ ምግቦችን መመገብ ነው። በቫይታሚን ሲ የበለጸጉ ምግቦችን በምትመገቡበት ሰዓት ላይ የኮላጅን ፎርሜሽንን ወይም ኮላጅን እንዲመረት ማድረግ ትችላላችሁ። እነዚህ ምግቦች ምንድን ናቸው? ሎሚ ሊሆን ይችላል፣ ብርቱካን ሊሆን ይችላል፣ ቃሪያ ሊሆን ይችላል። የተለያዩ ቫይታሚን ሲ የምታገኙባቸው አማራጮች አሉ። እነሱን በመጠቀም ምን ማድረግ ትችላላችሁ? የቫይታሚን ሲ መጠናችሁን ከፍ ማድረግ፣ ከዛ ደግሞ የኮላጅን ጤንነታችሁ የተጠበቀ እንዲሆን ማድረግ ትችላላችሁ ማለት ነው። እዚህ ጋር በጣም ልትገነዘቡ የሚገባው ነገር ጤናማ አመጋገብን ከተመገባችሁ ሰፕሊመንቶች አያስፈልጋችሁም። ሰፕሊመንት የሚያስፈልጋችሁ መቼ ነው? ሐኪም ካዘዘላችሁ እጥረቱ በስርዓቱ ካለ ብቻ ነው እንጂ ሰፕሊመንት ዝም ብላችሁ የምትጠቀሙ ሰዎች ጥንቃቄ ልታደርጉ ይገባል። ሰፕሊመንትን ስለተጠቀማችሁ ጤናችሁን አትጠብቁ። ለምሳሌ ቅድም የጠቀስኩላችሁ ቫይታሚን ቢ7 የምንለው ወይም ባዮቲን በጣም ጥቂት ሰዎች ላይ ነው የሚከሰተው። ነገር ግን እናንተ ዝም ብላችሁ ትጠቀማላችሁ። እሱ ደግሞ ዘርፈ ብዙ የሆነ የጤና እክል እንዲከሰት ያደርጋል ማለት ነው። ስለዚህ ጥንቃቄ ማድረግ መቻል አለባችሁ። ምን ላይ? ሰፕሊመንቶች ላይ ማለት ነው። አሁንም ደግሜ ልንገራችሁ፣ የተለያዩ ፀጉር ጤንነት፣ ለቆዳ ጤንነት፣ ለጥፍር ጤንነት ተብሎ የሚሰጡ ቫይታሚኖችን እጥረቱ ከሌለባችሁ እንዳትወስዱ። ለምሳሌ ፀጉራችሁ የሚረግፍ ሰዎች ይህ ቫይታሚን ይጠቅማል ተብላችሁ እየወሰዳችሁ ነገር ግን የፀጉር መርገፋችሁ ችግር የሆርሞን ችግር ሊሆን ይችላል። ብጉር ያለባችሁ ሰዎች ይሄ ቫይታሚን ይጠቅማችኋል ተብላችሁ ልትወስዱ ይችላላችሁ። ብጉሩ ምክንያቱ ሌላ ነገር ሊሆን ይችላል። ገብቷችኋል አይደለ? ቆዳ መድረቅ ተከስቶባችሁ ይህን ቫይታሚን ውሰዱ ልትባሉ ትችላላችሁ። የቆዳ መድረቅ ያለው ምኑ ጋር ነው? ምንድነው ችግሩ? ቆዳን እንዲደርቅ ያደረገው ነገር የሚለውን ነገር መታወቅ መቻል አለበት እንጂ ሰፕሊመንት ገንዘብ ስላላችሁ ብቻ መግዛት ስለምችሉ ብቻ ዝም ብላችሁ አትጠቀሙ። ሰፕሊመንቶችን ከመጠቀማችሁ በፊት እነዚህን ጥያቄዎች ራሳችሁን ጠይቁ። የመጀመሪያው ጥያቄ ምንድነው? እውነትም ይሄ ሰፕሊመንት ያስፈልገኛል ወይ የሚለውን ነገር ለራሳችሁ ጠይቁ። የምን እጥረት ነው ያለብኝ የሚለውን ነገር ራሳችሁን ጠይቁ። የአይረን እጥረት አለባችሁ? የቫይታሚን ዲ እጥረት አለባችሁ? የታይሮይድ ሆርሞን ችግር አለባችሁ? እሱ መታወቅ መቻል አለበት። ሌላኛው እንቅልፌን በስርዓቱ እየተኛው ነው ወይ የሚለውን ጥያቄ ራሳችሁን መጠየቅ መቻል አለባችሁ። የምመገበው የፕሮቲን መጠን ትክክል ነው ወይ በቂ ነው ወይ የሚለውንም ነገር ራሳችሁን መጠየቅ መቻል አለባችሁ። ምን ህመም አለብኝ እነዚህን ችግሮች ሊያመጡ የሚችሉ የሚለውን ነገር ራሳችሁን ጠይቁ። ራሳችሁን ሳትጠይቁ ዝም ብላችሁ የተለያዩ ቫይታሚኖችን እንዳትወስዱ ጤናችሁን ስለምትጎዱ። ቅድም ምን ብያችኋለሁ? ቤታችሁ የተቃጠለ ቀለም እንደመቀባት ነው እነዚህን ቫይታሚኖች መውሰድ ችግራችሁ ሳይታወቅ። ለምሳሌ የታይሮይድ ችግር ኖሮባችሁ ፀጉራችሁ እየረገፈ እናንተ ቫይታሚንን ብትወስዱ ምንም ዋጋ የለው። ስለዚህ እሱ ላይ በደንብ ማሰብ መቻል አለባችሁ ማለት ነው። የውበት ዋነኛ ሚስጥሩ ምንድነው? አመጋገብን ማስተካከል፣ እንቅልፍን መስራቱ መተኛት፣ ስፖርት መስራት፣ ከጭንቀት ራስን ማራቅ፣ እነዚህ የውበት ዋነኛ ሚስጥሮች ናቸው። ሌላ የረሳሁት ነገር ውሃ በስርዓቱ መጠጣት የውበት አንደኛ ሚስጥር ነው። ስፔሻሊ ደግሞ ከእንቅልፋችሁ ከመነሳታችሁ በፊት 2 ብርጭቆ ውሃ ጠጡ። ቀናችሁ ብሩህ እንዲሆን ያደርጋል። ድካማችሁ እንዲጠፋ፣ ቆዳችሁ ጥርት እንዲል ያደርጋል። ስለዚህ እነዚህን ከላይ የጠቀስናቸውን ነገሮች በመከተል ጤናችሁን ጠብቁ። የምናችሁን ጤና? የቆዳችሁን ጤና፣ የጥፍራችሁን ጤና፣ የፀጉራችሁን ጤና ማለት ነው። በዛሬው ቪዲዮአችን ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ። ይህ ቪዲዮ ለተለያዩ ሰዎች ይጠቅማልና ሼር አድርጉላቸው። እናንተም ላይክ ካላረጋችሁ ላይክ አድርጉ። ኮሜንት ያላረጋችሁ ኮሜንት አድርጉ። ጥያቄም ሊኖራችሁ ስለሚችል ሰብስክራይብ ያላረጋችሁ ሰዎች ደግሞ በደንብ ሰብስክራይብ አድርጉ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።